10 የአፍሪካ ሀገራት የኢቦላ ቫይረስ ያሰጋቸዋል ተባለ። ኢራን ወደ ስምምነት እየቀረበች ነው። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ለቲክቶከሩ አዶናይ ምስጋና አበረከቱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ዛሬም እንደተለመደው ቀደም ብለን ያደመጥናችሁን አበይት ዜናዎች ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝኩኝ እንዲህ አይነት ፈጣንና እውነተኛ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰሞኑን በማህበራዊ ሚዲያ ላይ የብዙዎችን ትኩረት የሳበውና ከፍተኛ አድናቆትን እያገኘ ያለው የቲክቶከሩ አዶናይ ብርሃነ በጎ ተግባር ከታዋቂ ማህበራዊ ሚዲያ ገጾች አልፎ የከፍተኛ የመንግስት ባለስልጣናት እውቅናና አድናቆት እያገኘ ይገኛል። ወጣቱ የዲጂታል ዘመን ባለውለታ አዶናይ ብርሃነ በተለይም እንደ ታዋቂው ዓለም አቀፍ የአጫጭር ዜናዎች አቅራቢ ዲላን ፔጅ ያሉ የውጭ ሀገር ተጽዕኖ ፈጣሪዎችን ወደ ኢትዮጵያ በመጋበዝ የሀገሪቱን መልካም ገጽታ ለመገንባት እያደረገ ያለው ጥረት በትውልድ ላይ ትልቅ መነሳሳትን ፈጥሯል። ታዋቂው የጉርሻ ማህበራዊ ሚዲያ ገጽ ባወጣው መግለጫ አዶናይ ብርሃንን ኢትዮጵያ በክፉ ሳይሆን በመልካም እንድትጠራ ሌት ተቀን የሚለፋ የልጅ አዋቂ ሲል ገልጾታል። ማህበራዊ ሚዲያን ለበጎ ተግባር በመጠቀም በትውልድ ላይ አዎንታዊ ተጽዕኖ በመፍጠርና በፈታኝ ቀናቶች ውስጥም ቢሆን የሀገርን ትልቅነት በማሳየት ረገድ አዶናይ ሕያው ምሳሌ መሆኑን ገጹ አብራርቷል። ጉርሻ ገጽ አክሎም የኢትዮጵያ መንግስትም ሆነ የሚመለከታቸው የባህልና የወጣቶች አካላት እንደ አዶናይ ላሉ ለሀገር በጎ ገጽታ ሌት ተቀን ለሚለፉ የዲጂታል ዘመን የሀገር ባለውለታዎች የምታደርገው ነገር ሁሉ እጅግ እናመሰግናለን የሚል ታላቅ የክብር እውቅናና ሽልማት ሊሰጣቸው ይገባል የሚል ጠንካራ እምነትና ጥሪ አስተላልፏል። ይህንን የወጣቶች ተነሳሽነት አስመልክቶ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት የወጣቱን ድጋፍና ተነሳሽነት አድንቀዋል። ከንቲባዋ ባሰፈሩት ጽሑፍ በአሁኑ ወቅት ሀገራቸውን የሚወዱና ኢትዮጵያን ከፍ ለማድረግ የሚተጉ ወጣቶችን መመልከት እኛም በበለጠ ትጋት እንድንሰራ ትልቅ መነሳሳትን ፈጥሮልናል። ሰሞኑን አዶናይ ብርሃንን የመሳሰሉ ወጣቶች እንደነ ዲላን ፔጅ ያሉ ታዋቂ የአጫጭር ማህበራዊ ሚዲያ ዜና አቅራቢዎች ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት ያከናወኑት ያሉት ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቱን በርቱ ልንላቸው ይገባል ብለዋል። በሌላ በኩል ግን ይህ ተግባር በሀገር ውስጥ ያሉትን ችግሮች ያላወጣ ተግባር ነው በማለት እየገለጹት ይገኛሉ። ወደ ሁለተኛ ዜናችን ስናልፍ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት ያሰጋቸዋል ተባለ። ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከልና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያም የተካተተች ሲሆን የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት የበላይ ኃላፊ ጃን ካሲያን ጠቅሶ የፈረንሳይ ዜና አገልግሎት ዛሬ እንደዘገበው የኢቦላ ወረርሽኝ ስጋት አለባቸው ተብለው ከተዘረዘሩት 10 ተጨማሪ ሀገራት ውስጥ ኢትዮጵያ፣ ኬንያ፣ ደቡብ ሱዳን፣ ታንዛኒያና ዛምቢያ ይገኙባቸዋል። በሌላ ዜናም ኢራን ወደ ስምምነት እየቀረበች ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ኢራን የሆርሙዝ ሰርጥን ለመክፈት እንዲሁም አሜሪካ አንዳንድ የኢራን ንብረቶችን ለመልቀቅ ከስምምነት ለመድረስ መቅረባቸውን ትራምፕ አስታውቀዋል። ድርድሩ በየቀኑ እየተሻሻለ ነው፣ የምንፈልገውን ሁሉ የምናገኝበት ስምምነት ላይ ስንደርስ ብቻ ነው የምንፈርመው ያሉ ሲሆን ይህንን ተከትሎ ትራምፕ ለሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብጽ፣ ኳታር፣ ጆርዳን፣ ፓኪስታንና ቱርክ ጋር ደውለው ከኢራን በቀረበው ስምምነት ረቂቅ ላይ ውይይትና አስተያየታቸውን ያደምጣሉ ተብሏል። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ድጋፋችሁን አሳዩን። ለቀጣይ እስክንገናኝ ሰላም ሁኑ።